የልብ መታደስን የተመለከተ አንዳንድ ነገሮች እንድናይ ነው ማስበው። ምንድነው ጥማት ብትሉኝ በቃ እግዚአብሔር ሳማው በሰቆቃዊ ኤርምያስ 5:21 ላይ የሚለው የእግዚአብሔር ቃል ታስታውሱ ከሆነ አቤቱ ወደ አንተ መልሰን ይላል፣ እኛም እንመለሳለን ይልና ዘመናችንን እንደቀድሞ ምን አድርግ ይላል አዲስ። ይሄ ነው በጸሎት መንፈስ ነው ማካፈላችሁ። እግዚአብሔር ዘመናችንን እንደቀደመው እንደ ኦሪጂናል ማለት እንደቀደመው ማለት ዘመን አመልካች አይደለም። እንደቀደመው ማለት አመታትን አመልካች አይደለም። እንደቀደመው ማለት ያቺ ኦሪጂናል እግዚአብሔር ያሰባት ሐሳብ ወደዚያች ሐሳብ እግዚአብሔር እንዲያድሰን በሮሜ 12 በጳውሎስ ሐሳብ የእግዚአብሔር ፈቃድ የሚላት ማለት ነው። የእግዚአብሔር ፈቃድ እርሱ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ይሄንን ዓለም አትምሰሉ ይላል። የእግዚአብሔር ፈቃድ አለ፣ በኋላ አሳያችኋለሁ። የእግዚአብሔር ፈቃድ የምትባላለች እሷ ዘመን አይደለችም። እሷ የእግዚአብሔር ኦሪጂናል ሐሳብ ናት። እና እግዚአብሔር ወደዚያች እንዲያድሰን እሱ ነው የልቤ ጥማት፣ ክርስትና እሱ ስለሆነ ማለት ነው። እና በዛ ጥማት ዘመናችንን እንደቀድሞ አዲስ በሚል ጥማት ስለ ልብ መታደስ በሮሜ ምዕራፍ 12 ላይ ያሉትን ጥቅሶች ለማሰላሰል አብረን እንሞክራለን። ለዛሬ የመጀመሪያዎቹ 8 ቁጥሮች እንድናነብ ጠይቃችኋለሁ። ምዕራፍ 12 የሮሜ መልእክት ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ እንደዚህ ይላል። ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። የዛሬ አንድ ዋና ትኩረት እንዲሆን ማስበው በእግዚአብሔር ርኅራኄ ነው። በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ቁጥር 3 እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶችም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። ቶሎ ቶሎ ብለን አንዳንድ ሐሳቦችን እንድናይ አስባለሁ። ከመጀመሪያዎቹ የሮሜ ምዕራፍ 12 ቁጥሮች በተለይ በእግዚአብሔር ርኅራኄ የሚለውን ሐሳብ፣ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ የሚለውን ሐሳብ ምን ማለት እንደሆነ ትንሽ አብረን ለማሰላሰል እንሞክራለን። የክርስትና ፈተና አንድ ነገር ያው እናንተ ታውቃላችሁ። የክርስትና ሕይወት ፈተና አንዱ በሁለት ዓለም መካከል መኖራችን ነው። ሁለት ዓለም ውስጥ ነው የምንኖረው። ሁለት ዓለም ከየት መጣ ካላችሁ እኛ የሁለት ዓለም ዜጎች ነን። ኦልሞስት አንድ እግራችን እዚህ አንድ እግራችን እዛ ነው። ግማሽ ልባችን እዚህ ግማሽ ልባችን እዛ ነው። ባመንን ጊዜና ጌታ ኢየሱስን በተቀበልን ጊዜ ከዚህ ዓለም እንዳያወጣን እግዚአብሔር ጌታ ኢየሱስ ራሱ ጸልዮአል። በል ከዚህ ዓለም እንዳታወጣቸው በዚህ ዓለም ሳሉ ከክፉ ጠብቃቸው እንጂ እንዳይወጡ ብሏል። እንዳትወጡ መውጣትም አትችሉም፣ መውጣትም አንችልም። ይሄ ዓለም አለ። ይሄ ዓለም ሲባል ፊዚካሉ ዓለም ብቻ አይደለም፣ ቁሳዊው ዓለም ብቻ አይደለም። ይሄ ዝም ብሎ የምናየው ዓለም ብቻ ሳይሆን ዓለማዊው አስተሳሰብ ማለት ነው። ዓለማዊ አስተሳሰብ አለ፣ የዚህ ዓለም ምኞት አለ፣ የዚህ ዓለም ተድላ አለ፣ ዓለማዊ የሆነው አስተሳሰብ አለ፣ ዲያብሎስ የሚገዛው ማለት ነው። የዚህ ዓለም ገዢ የሆነው ዲያብሎስ የሚገዛው ዓለም አለ። በጣም ዓለማዊ ነው አስተሳሰቡ አለ። አሮጌው አዳም ማለት ነው። በውስጣችን እናስበው ከተባለ አሮጌው አዳም አሮጌው አስተሳሰብ አለ። እሱ ይከተለናል። ደግሞ በክርስቶስ ኢየሱስ የሆነው ደግሞ አዲስ ማንነት ደግሞ አለ። የእግዚአብሔር ፈቃድ ደግሞ አለ። በሮሜ 12 ቋንቋ ላሳያችሁ። የእግዚአብሔር ፈቃድ የሚለው አለ። የእግዚአብሔር ፈቃድ ቁጥር 2 ተመልከቱ። የእግዚአብሔር ፈቃድ በጎ ደስ የሚያሰኘው ፈትናችሁ ልታውቁት የሚገባው የእግዚአብሔር ፈቃድ የሚባለው አስተሳሰብ አለ። ደግሞ ይሄንን ዓለም አትምሰሉ የሚለው አስተሳሰብ አለ። ይሄ ነው ሮሜ 12 የመጀመሪያዎቹ ቁጥሮች አንዱ መልእክት። የእግዚአብሔርን ፈቃድ ምሰሉ እንጂ ይሄንን ዓለም አትምሰሉ። ሁለቱ ዓለሞች ታያችሁ። አሁን የእግዚአብሔርን ፈቃድ ዓለም ምሰሉ እንጂ
ይህንን ዓለም አትምሰሉ። ይሄ ነው ትእዛዙ። የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ፈትነን የምናውቀው ዓለም አለ። የእግዚአብሔር ስታንዳርድ አለ። የእግዚአብሔር ፈቃድ አለ ለህይወታችን። የዚህ ዓለም ሐሳብ አለ። በዚህ መካከል ነው የምንኖረው። ይሄ አብዛኞቻችሁ ወጣቶች ስለሆናችሁ እንደው ላታስታውሱ ትችላላችሁ ብዬ ነው እንጂ ቆየት ያልነው እኔ አብረሽ ምናምን እናስታውሳለን። የኢትዮጵያ አየር መንገድ ወደ ቅርብ ጊዜ ነው ለነገሩ፣ አብዛኞቻችሁ ልታስታውሱ ትችላላችሁ። በጣም ሽማግሌ ያስመሸላችሁን። ግን የኢትዮጵያ አየር መንገድ ቀጥታ በረራ ወደ ዋሽንግተን ዲሲ ሲጀምር ታስታውሱ ከሆነ ቅርብ ጊዜ ነው። በዋን ስትሬች ማለት ነው። ዋን ስትሬች የሚባለው ሲጀምር አይቻለሁ። ኤግዛክትሊ ዋን ስትሬች ሲጀምር ድሮ ተዘዋዙረን ነበር የምንሄደው። ወደ አሜሪካ ስንሄድ ተዘዋዙረን በሮማ አድርገን በእንትን አድርገን በአውሮፓ ተደርጎ በምናምን ተደርጎ ነበር የምንሄደው እና አንድ ጊዜ ዥው ብዬ ደርሳለሁ ምናምን አለ አየር መንገዱ ማለት ነው። እና ብርቅ ነበር ባይዘው የዛን ጊዜ ምናምን የሚያስብል ነበር። ቀጥታ በቃ ክሮስ አድርጌ አትላንቲክን ወስዳቸዋለሁ ምናምን አለና ማስታወቂያው ምንም አልረሳውም እስካሁን። ማስታወቂያው ሁለት ኩርሲ ነገር ነው የሚመስሉት፣ እንደዚህ መቀመጫ ነገሮች ላይ አንድ ኮልማሳ ሰው ከረባት ያደረገ ፀጉሩ ገባ ማለት የጀመረ እንደኔ አንድ እግሩ አንደኛዋ እቺ ኩርሲ ማስቀመጫ ነገሯ አዲስ አበባ ትላለች፣ አንደኛዋ እዚህ ጋር ያለችው ዋሽንግተን ዲሲ ትላለች። እና ሰውየው እግሮቹ እንደዚህ ሆነው ማለት ነው እና ከረባቱን አድርጎ ምናምን እንደዚህ እስካሁን ድረስ አይኔ ላይ አለ። ይኸው እንደዛ ነገር ነን ነው የእግዚአብሔር ፈቃድ አለ፣ ደግሞ የዚህ ዓለም ሐሳብ አለ። እና ራሳችንን እንዴት ታገኘዋለህ ብትል ያ የዋሽንግተን ዲሲ ማስታወቂያ ነገር እና አንዳንድ ጊዜ ስናስብ በጣም መንፈሳዊ እንሆናለን። አንዳንድ ጊዜ ደግሞ ስንወጣ ይታገለናል። እንደዛ አይነት ነገር ነን። የሮሜ 12 ትእዛዝ ምንድን ነው? አንደኛ ይሄ ሪያሊቲ እንደሆነ ማወቅ በጣም ጥሩ ነው። የሆነ የቅዠት ዓለም ውስጥ አትኑሩ። ይህ ዓለም የለም፣ ዲያብሎስም የለም፣ እንትንም የለም፣ ሁሉ ተይዟል፣ በቁጥጥር ስር ውሏል። ቆይ እሱም መዝሙር የምንዘምረው ጌታ ኢየሱስ ሲመጣ ነው። እሱ የዛን ጊዜ ነው። የዛን ጊዜውን መዝሙር አሁን አታምጡ። አሁን በባቢሎን ወንዞች ማዶ ነው ያለ ነው። ሪያሊቲ ዝም ብሎ ቅዠት አያስፈልግም። አሁን እዚህ ነው ያለ ነው። ይመጣል፣ አንድ ዓለም ይመጣል። አንድ እግራችን ሙሉ ለሙሉ ተነቅሎ እዚያኛው ዓለም የምንገባበት ዘመን ይመጣል። ያ ትግል የሌለው ዓለም ነው። ዲያብሎስ የለም፣ ኃጢአት የለም፣ እንባ የለም፣ ትግል የለም፣ ተወግዷል ማለት ነው። በቃ እሱን አሁን መጽሐፍ ቅዱስ ከእንግዲህ ወዲህ ነው የሚለው። ራእይ ከእንግዲህ ወዲህ አይሆንም የሚለውን ከእንግዲህ ወዲህ አትበሉ አለ። ሪያሊቲ ማወቅ በጣም ጥሩ ነው። አንዱ የጠላት ዲሰፕሽን ይሄ ስለሆነ ማለት ነው። ዝም ብለን እንደሌለ ማሰብ የለብን አለ። ይሄኛው ዓለም አለ፣ የእግዚአብሔር ፈቃድ አለ፣ የእግዚአብሔር ስታንዳርድ አለ፣ የእግዚአብሔር በጎ ደስ የሚያሰኝ ፍጹም ሐሳቡ አለ፣ የዚህ ዓለም ሐሳብ ደግሞ አለ። የክርስትና ጥሪያችን ምንድን ነው ካላችሁ ዕለት ዕለት ይሄ ነው የጳውሎስ ምክር። ዕለት ይህንን ዓለም አትምሰሉ። ዕለት ከዚህ ዓለም እየራቅን ወደ እግዚአብሔር ፈቃድ እንድንሄድ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ፈትናችሁ እወቁ እንጂ ፈትናችሁ ኑሩ እንጂ ይሄንን ዓለም አትምሰሉ። በሌላ አገላለጽ ይሄ ነው የልብ መታደስ ማለት ወገኖቼ። የልብ መታደስ ማለት ይሄ ነው። የተጠራነውም ለዚህ ነው። ጥሪያችን ይሄ ነው። በዚህ ዓለም ስንኖር ከዚህ ዓለም ሐሳብ እየወጣን ወደ እግዚአብሔር ፈቃድ፣ ይህ ዓለም እንዳይቀርጻችሁ የእግዚአብሔር ፈቃድ ይቅረጻችሁ ነው። አትምሰሉ፣ እሱ ነው መምሰል። እሱ ነው አትምሰሉ፣ ምሰሉ ነው። ይህንን ዓለም አትምሰሉ፣ የእግዚአብሔርን ፈቃድ ምሰሉ። መምሰል ማለት መቀረጽ ማለት ነው። ይሄ እንደ አሁን እያንዳንዱ ይሄ የውሃ መያዣ ጠርሙስ ላስቲክ እያንዳንዱን ቁጭ ብለው ሲሰሩ የሚውሉ አይመስለኝም። በላም ጠብሎ ኳ ሲያደርግ አይውልም። እሱ ቢሆን ኖሮ እንደዚህ ማዳረስም አይቻልም። እያንዳንዱን እያስመሰለ የሚያወጣ መቅረጫ አለ እና አንዳንድ ጊዜ በቲቪ ምናምን አይታችሁ እንደሆነ ላስቲኩን እንዳለ ወስዶ ፕላስቲኩን እንዳለ ወስዶ አቅልጦ ምናምን አድርጎ ያኛው ለዛኛው አቀብሎ ይሄኛው ለዛኛው አቀብሎ ከዛ የሚያወጣው ቅርጻቸውን አስይዞ የሚያወጣው አለና ዝም ብሎ ነው ቷቷ የሚያደርገው። ይሄኛውን እየመሰሉ ይወጣሉ ማለት ነው። ነገሮቹ በሙሉ ውሃ፣ ላስቲክ ብቻ ሳይሆን ሌላው ነገር በሙሉ የሚቀርጻቸውን ማሽን እየመሰሉ መቅረጫውን ማሽን እየመሰሉ ይወጣሉ እና በዛው ሲወጣ እያለ ይወጣል ማለት ነው። በዚህ ዓለም ላይ ስንኖር ሁለት መቅረጫዎች አሉ። ይሄ ዓለም አለ። ይሄንን ዓለም እየመሰሉ የሚኖሩ ክርስቲያኖች አሉ። ዘመን ይቆጥራሉ፣ ግን የሚቀርጻቸው ይሄ ዓለም ነው። አምን ያስታውቃሉ።
ያስታውቃሉ። አስተሳሰባቸው፣ አነጋገራቸው፣ አወጣጣቸው፣ አገባባቸው በየዕለቱ ዕለት እየቀረጻቸው ያለው ይሄ ዓለም ነው። ዲስ ወርልድ ዓለማዊ የሆነው ቸርችም ልንመጣ እንችል ይሆናል፣ እናገለግል ይሆናል፣ እንደኔ አንዳንድ መንፈሳዊ ነገሮች እናደርግ ይሆናል። ግን ቢሄቨራሊ ህይወታችንን ስታየው ሞር እየቀረጸ ያለው ይሄኛው ፋብሪካ ነው። እኛ ሌላ አማራጭ አለ። ምን የሚባል የእግዚአብሔር ፈቃድ ደግሞ ይባላል። ይሄኛው ዓለም እንዲቀርጻችሁ አትፍቀዱ፣ አትምሰሉ። ሞርፌ ሜታሞርፎሲስ የሚለው ቃል ከዚህ ነው የመጣው። ይሄ ፎርም አይስጣችሁ፣ ይሄ ዓለም ፎርም አይስጣችሁ። ታዲያስ እየተለወጣችሁ እየታደሳችሁ የእግዚአብሔርን ፈቃድ ምሰሉ። ምን ይባላል? ይሄ በውስጥ ማንነት መታደስ ይባላል። በልብ መታደስ ይባላል። ይሄ ነው የልብ መታደስ፣ ይሄ ነው የመንፈስ መታደስ፣ ይሄ ነው መንፈሳዊ ታድሶ። ምንድን ነው? በዚህ ዓለም አልቀረጽም እያሉ ሞር የእግዚአብሔር ፈቃድ እንዲቀርጸን መፍቀድ ማለት ነው። የማያቋርጥ የመታደስ ህይወት ውስጥ ነው እግዚአብሔር የጠራን። እነኚህ ሁለት ሪያሊቲ ስላሉ እግዚአብሔር የጠራን ዕለት ማለት ነው ያን መልክ እንመስል ዘንድ ዕለት እየተቀረጽን ፎርም እየተደረግን ቅርጽ እየያዝን ዕለት አእምሯችን እየታደሰ ልባችን እየታደሰ ወደ እግዚአብሔር ፈቃድ እንድንጠጋ ነው እግዚአብሔር የጠራን። የማያቋርጥ የተሃድሶ ህይወት ውስጥ ነው እግዚአብሔር ያስገባን። የማያቋርጥ ሪፎርሜሽን ውስጥ እግዚአብሔር ነው ያስገባን። ቅርጽ እንድንይዝ ነው እግዚአብሔር ያስገባን። እንትን የለውም ማለት ነው ባጭሩ። መድረሻ የለውም በዚህ ዓለም። ግራጁዌሽን የለውም በዚህ ዓለም። ማብቂያ የለውም በዚህ ዓለም። አንድ ዓመት 2 ዓመት 3 ዓመት እያለን ስንሄድ አሁንም ጥሪያችን አንድ ነው። ምን? ይህንን ዓለም አትምሰሉ፣ የእግዚአብሔርን ፈቃድ ምሰሉ። በልባችሁ መታደስ ተለወጡና እግዚአብሔር የመታደስ ዘመን ያርግልን በውስጥ ማንነታችን። መታደስ ኮምፕሊኬትድ ሀሳብ አይደለም ወገኖቼ። መታደስ ማለት በቃ እየራቁ ከዚህኛው ፋብሪካ እየራቁ ወደዚህኛው ፋብሪካ መጠጋት ማለት ከዚህ ዓለም እየራቁ ዕለት ዊርድ ልንመስል እንችላለን። ለዚህ ዓለም ለአካባቢ ሰው ለቤተ ዘመድ አስተሳሰባችንን በአንድ አይነት ሊቀርጹ ለሚፈልጉ ሰዎች ምን ነክቶህ ነው ሊያስብል ይችላል። ግን እሱ ነው ጥሪያችን። ለምን? ከዚህኛው እየሸሸን ይሄኛው የማይገባን ስለሆነ ከዚህኛው እየሸሸን ወደ እግዚአብሔር ፈቃድ መቀረጽ እሱ ነው። በልብ መታደስ፣ በአእምሮ መታደስ። ለምንድን ነው እግዚአብሔር የጠራን? በልባችሁ መታደስ ተለወጡ። ምን ማለት ነው? ከዚህ ዓለም እያመለጡ በእግዚአብሔር ፈቃድ መቀረጽ። ግልጽ ነው ሶፋር አይደል? እንደዚህ አይደል? ግልጽ ነው። አይ ነው እንደዚህ አይነት ሐሳብ የተለመደ ብቻ ሳይሆን እንቀደስ ምናምን የተለመደ ብቻ ሳይሆን ለአብዛኞቻችን አሰልቺ ርዕሰ ጉዳይ ነው ማለት ቦሪንግ ነገር። እንታደስ፣ እንቀደስ፣ እንለወጥ ያ እሱና እየሞከርን ነው የሚሉ ሰዎች አሉ። ይቻላል ብለህ ነው የሚሉ ሰዎች ደግሞ አሉ። ይቻላል ብዙ ዓመት ሞክሬዋል። ተነሳሽነት የሚባል የለንም። የሚያስበላ አይደለም። አሁን ተነስተህ ያዘው ምናምን የምንለው ርዕሰ ጉዳይ አይደለም። አሁን እኛም አንላችሁም ብንላችሁም አታረጉት። ተነስተው የሚያዙ ርዕሰ ጉዳዮች አሉ። ይሄ አይደለም ግን ቢገባን ይሄ ነው የሚያዘው። ተነሳሽነት የለም። ዕለት ደግሞ አታካችነቱ ዕለት መሆኑ ነው። ዕለት ዴይሊ ይሄን ከዚህኛው እየራክ ከዚህኛው እየተውክ የዓለም አትምሰል፣ የእግዚአብሔርን ፈቃድ ምሰል። ምን ይባላል? ይሄ የልብ መታደስ፣ የአእምሮ መታደስ ይባላል። እንደማይቻል ወጣቶች ካላችሁ ወንድሞች እናቶች ስሙኝ፣ እንደማይቻል ነገረናችሁ ከሆነ ልክ አይደለም። ያልቻሉ ሰዎችን ታሪክ እያመጣ እንትናም እኮ ስንት ዓመቱ መሰለ በጌታ እንትናም እኮ እንትን ሆነ እንትናም አልቻለ አንተ ከየት ቤት ምናምን የሚባል ነገር እያወራን ሻንጣ አሽገን እንደማይቻል በዚህ ዓለም ላይ ሲኖሩ ፍጹም ሆኖ መኖር እንደማይቻል። ፍጹም ፐርፌክሽን ማለት አይደለም፣ ግን በፍጹምና በማቹሪቲ በቅድስና በንጽህና
እግዚአብሔርን በሚያከብር ህይወት ውስጥ መኖር እንደማይቻል እያሰብን ራሳችንን የምናታልልበት ዘመን ማብቃት አለበት ወገኖች። ታዲያስ እኛ ሻንጣ እናሽግም። እግዚአብሔር የተናገረው በህይወታችን ይሆናል። ፈጽሞ ተስፋ ቆርጠን አንጀምረው። ሞቲቬትድ መሆን ያስፈልጋል። በልባችን መታደስ እየተለወጥን ያን ቀን ኢየሱስን ፊት ለፊት እስከምናየው ድረስ የእርሱን መልክ እስክንመስል ድረስ በልባችን መታደስ እንለወጣለን። ለዚህ ስለሆነ እግዚአብሔር ይጠራል። ናው ምንድነው የሚያነሳሳን ምክንያት? አሁን ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ሲል what is the motivation behind? አንዳንድ ጊዜ ምናልባት ትክክለኛ የሆነ አነሳሽ ምክንያት ስለማንይዝ ይሆን ወይ ቶሎ የምንዳከመው። ለምሳሌ አንዳንድ ሰው ስለ እንደዚህ አይነት የቅድስና የመለወጥ የመታደስ ሐሳብ ሲነሳ የሚያስበው በጣም በእውነት በጣም መቀደስ በጣም በቅድስና መኖር አለ በጣም አለብን። ገሃነም የሚባል ነገር አለ እሳት ውስጥ ወስዶ የአንዳንድ ሰዎች ሞቲቬሽን ፍርሃት ነው። ፍርሃት ያመነጨው የቅድስና ሙከራ ነው። ካልተለወጥክ ሰይፍ ይጠብቃል። በጣም ከባድ መሆን አለቀን እና እንዳያልቅልኝ ነው በሰላም ለመኖር ከእግዚአብሔር ጋር መጨረሻም ላይ እሳቱ ጋር ላለመግባት። ማርቲን ሉተር እንደዛ አይነት መነኩሴ ነበር። ባይዘው ሰምታችሁ እንደሆነ ታሪኩን መነኩሴ ነበር። ገዳም ውስጥም ኖሯል። ከዛ በኋላ ደግሞ አንድ የካቶሊክ ሴሚናሪ ውስጥ አስተማሪ ሆነ። መዝሙረ ዳዊት እንደዚህ ያስተምር ነበር እና በኋላ የሮሜ መጽሐፍ ሲያስተምር ነው ይሄንኑ መጽሐፍ ማለት ነው ጻድቅ በእምነቱ በሕይወት ይኖራል የሚለው ገለባበጠው ማለት ነው። በስራ አይደለም በእምነት ነው ምናምን የሚለው ያው ታውቃላችሁ። ገለባበጠው ነው እና አንተ እኮ ከእንግዲህ ከሕይወቱ ከተለወጠ ከታደሰ በኋላ ማለት ነው ሲጠየቅ አንተ እኮ ድሮም ቢሆን አሜን በእግዚአብሔር የምታምን ሰው ነህ። በእግዚአብሔር አምን ነበር እና አንተ እኮ ያው በቻልከው መጠን የምትሞክር ሰው ነበር። እና ምንድነው ለውጡ? ድሮ እኔ በእግዚአብሔር መኖር አምን ነበር፣ እግዚአብሔርንም እፈራው ነበር፣ እግዚአብሔርንም እከተል ነበር፣ እግዚአብሔርንም አምን ነበር። ግን ወደጀው ሳይሆን ተወደው ነበር ወይ ሲባል ኢንፋክት መውደድ ሳይሆን እጠላው ነበር አለሉት። እግዚአብሔርን ወደው ነበር የምትከተለው፣ መውደድ አይደለም እጠላው ነበር አለ። ታዲያ ምን አስቸግሮ ነው እየጠላኸው የምትከተለው አሉት። ገሃነሙን ፈርጃል። እሳቱን ፈርቶ ግን እየጠላው ይከተለዋል። በኋላ ብርሃኑ ሲበራለት ለካ እግዚአብሔር የወደደን አምላክ ነው፣ በክርስቶስ ኢየሱስ የታረቀን አምላክ ነው፣ በእምነት የሚያጸድቅ አምላክ ነው። እሱ ነው ህይወቱን ድራስቲካሊ የለወጠው። በፍርሃት መከተል በፍርሃት የሚከተሉ ሰዎች አሉ። የፍርሃት ቅድስና፣ የፍርሃት ኑሮ፣ የፍርሃት ኢሞሽን ወገኖች። እሱ በምን ማለት ፍርሃት የሰውን ልጅ ኮምፕሊትሊ ሊለውጥ አይችልም። እንዴት እኔ ራሱ የሚሰቀጥጥ ህይወት ይመስለኛል። አሁን እሳት ፈርቶ ለእግዚአብሔር መኖር እስቲ ያስበው። ወደኸው ሳይሆን ወድጄ ነው ጌታን ታመልካለህ፣ ወድጄ ነው። እንዴት ነው አንዳንድ የኃጢአት ነገሮችህን ለመተው እየሞከርክ ነው። ወድጄ ነው፣ በዚህ ከቀጠልኩ አለቀልኛ። ይሄ በጣም ወንዝ አያሻግርም። ፍርሃት ያመነጨው ነው። ከእግዚአብሔር ጋር የትራፊክ ፖሊሶቹን አይነት ድብብቆች ነው የምንጫወተው። ሁላችን የምናደርገው ማለት ነው። ትራፊክ አለ እያለ እንደምንነዳው ማለት ነው። ህጉ ለውጦን ሳይሆን ህግን እናከብራለን እኮ። ህጉ ለውጦን ሳይሆን ህግ አስከባሪውን ፈርተን ነው። እና ብዙ ቦታ እንደዛ ነው። ፖሊስና የምንናዳባት ጨዋነትና ፖሊሱ ካለፍን በኋላ የምንረው አንድ እኮ አይደለም። ለምን ህግ አክባሪ አሪፍ ሰዎች ሆነን እኮ አይደለም። ህጉ ለውጦን ሳይሆን ፖሊስ ፈርተን ነው። እግዚአብሔርን የትራፊክ ፖሊስ አይነት ጨዋታ የሚጫወቱ ክርስቲያኖች አሉ። በቃ የሆነ አስፈራሪ ነው፣ ከዛን የሆነ ከሱ መውጣት ያስፈልጋል። ያንዳንድ ሰዎች እንደዛ ነው። ያንዳንዶቻችን ደግሞ አንዳንዶቹ ፍርሃት የወለደው ነው። አንዳንዶቹ ሽልማት ድሪቭን ነው። ምን ማለት ነው? እቺን አረግለታለሁ ከዛ እንትን ይሰጠኛል። በኤክስፔክቴሽን ትሪት ፍለጋ ነው። እንትን ካረክ ከእግዚአብሔር እንትን ይሰጣል። አይታችሁ እንደሆነ አንዳንድ ጊዜ ዛሬ ምሳሌ ያበዛውባችሁ ለምንድን ነው? በቲቪ ምናምን አይታችሁ እንደሆነ እንስሳትን እንትን የሚያደርጉ ትሪት የሚያሰሩ አይታችኋቸውን ከሆነ ትሪት ሰርከስ የሚያሰሩ እና ህዝብ እንደዚህ ይሰበሰብና ውሻው ይመጣና አስደናቂ ነገር ያሳያል።
ይገለባበጣል፣ ምን ይላል፣ ትእዛዝ ይሰማል እና እንደዚህ ሆነ ይከራከራል ምናምን ያደርጋል። ከዛ ይሮጣል። ከዛ ቀና ብለ ትእዛዝ እየተጠባበቀ ያደርጋል ማለት ነው። እና እኛን ለማዝናናት ተጨንቆ መስሏችሁ ከሆነ በጣም ታስቃላ። እኛ እስቲ ላዝናና እነኚህ ሰዎች ምናምን ብለው አይደለም። አይታችሁ ከሆነ የሚያሰሯቸው ሰዎች ልክ የሆነ ነገር አርጎ ሲጨርስ የሚጥልለት አንድ እንትን አለች፣ የሆነች ሰርክል ቸኮሌት ነገር ምናምን ያረጋና ይበላና ከዛ ለሚቀጥለው ትእዛዝ ሬዲ ነው። ሲያረጋት የምትከተለውን ያውቃል። እሷን ሲጨርስ ትእዛዝ ሲፈጽም የምትከተለውን ያውቃልና አንዳንድ ሰዎች ከእግዚአብሔር ጋር እንደዛ አይነት ነገር ናቸው። በቃ እግዚአብሔርን ብራይብ ማድረጊያ ለእግዚአብሔር የምኖርለት እንትን እንዲያረግ። ይሄም በጣም አድካሚ መሆን አለበት። ምክንያቱም እግዚአብሔር በሰው ጥረት ላይ ተመስርቶ የሚሰራ አምላክ አይደለማ። እግዚአብሔር በሰው ጥረት ላይ በሰው የቅድስና መጠን ላይ መጥኖ እየሰራ ቢሆን ኖሮ በማናችን ይሰራ ነበር? አሁን ይሄ ትሪት ጥበቃም እሱም ደግ አይደለም። ምንድነው የሚሰጠን ጳውሎስ? ተመልከቱ። እቺን ብቻ ካገኘን ዛሬ እኮ ምን ሱኪ የወገኖች በልባችሁ መታደስ ተለወጡ፣ ይሄንን ዓለም አትምሰሉ። የትእዛዝ ማዕት ነው ያለው። ሰውነታችሁን ለእግዚአብሔር ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ። ይሄንን ሁሉ እምለምናችሁ ይላል አንድ ፍሬዝ። ይሄንን ሁሉ እምለምናችሁ፣ ከዚህ በኋላም ይለምናችኋል ብዙ ነገር፣ በእግዚአብሔር ርኅራኄ ይላል። እኔ ሰርክል አለው መጽሐፍ ቅዱስ ላይ በእግዚአብሔር ርኅራኄ ይሄንን ታደርጉ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። በእግዚአብሔር ርኅራኄ እለምናችኋለሁ። አንዳንድ ትርጓሜዎች ካያችሁ በእግዚአብሔር ርኅራኄዎች ነው፣ ፕሉራል ነው። in light of God's mercies ነው። ስለ በእግዚአብሔር ርኅራኄዎች እለምናችኋለሁ እንደዚህ እንድትኖሩ ነው። በሌላ አገላለጽ እኔና እናንተን ሰውነታችንን ለእግዚአብሔር ሕያው ቅዱስ መስዋዕት አድርገን እንድንሰጥና እንድንለወጥና እንድንታደስ ሞቲቬት የሚያደርገንና ሻንጣ እንዳናሽግ የሚያደርገን አንድ ፋክተር ምን ይባላል? የእግዚአብሔር ርኅራኄዎች። የእግዚአብሔር ርኅራኄዎች ምንድነው አነሳሳችን? የእግዚአብሔር ርኅራኄዎች። አይ ዶንት ኖ እንዴት እንደምገልጽላችሁ። እግዚአብሔር ብቻ ብርሃኑን ያብራልን። እንደዚህ ነው ጳውሎስ የሚለምነው ባጭሩ። እናንተ የእግዚአብሔርን ርኅራኄዎች አይታችኋል ነው። ይሄ ነው ቋንቋ። የእግዚአብሔርን ርኅራኄዎች አይታችኋል። የእግዚአብሔርን ርኅራኄዎች ቀምሳችኋል። ሂዝ መርሲስ አይታችኋል፣ ቀምሳችኋል፣ ተለማምዳችኋል። ዩ ጋት ኢት ኦልሬዲ። በተቀበላችሁት የእግዚአብሔር ርኅራኄ ብርሃን በሱ ምክንያት ስለተቀበላችሁት የእግዚአብሔር ርኅራኄ ብላችሁ ኦልሬዲ ስለቀመሳችኋቸው የእግዚአብሔር ርኅራኄዎች። የሮሜ ክርስቲያኖች ምንድናቸው? እግዚአብሔር የራራላቸው። የሮሜ ክርስቲያኖች ምንድናቸው? የእግዚአብሔር ርኅራኄዎችን ኤክስፔሪየንስ ያደረጉ። ስለዚህ አሁን ጳውሎስ አርጉ ሲላቸው ሻንጣ የማያሽጉበት ምክንያት ሎክ እናንተ የእግዚአብሔርን ርኅራኄዎች ቀምሳችኋል። ኢን ላይት ኦፍ እነኛ ርኅራኄዎች ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ በልባችሁ መታደስ ተለወጡ። ምክንያቱም ኦልሬዲ እንድትነሳሱ የሚያደርግ ነገር እግዚአብሔር አድርጓል። በምን ቃል ትገልጸዋለህ ጳውሎስ? ርኅራኄ። ርኅራኄ ርኅራኄ ምንድን ነው? ርኅራኄ አንዳንድ ቃላቶችን እንደምናውቃቸው አስዩም እያደረግን ማለፍ ደግ አይደለም። ምንድን ነው ርኅራኄ? ርኅራኄ ማለት ይቅርታ ስለ ቃሉ፣ ለሚዘረበል ለችጋራም ሰው፣ ለማይመጥን ሰው፣ ለወደቀ ሰው፣ ለተስፋ ቢሱ የተገለጠ በጎነት ማለት ነው። ለሚመጥን ሰው የተከፈለ ክፍያ አይደለም። እኩያ ለሆነ ነገ መልሶ ይሰጠኛል ተብሎ ተስፋ ለተገባለት ሰው የተሰጠ አይደለም። በጣም ራራለት። ይሄ ሰውዬ እኮ ራራለት የምትለው እኮ ቢጤ ለቢጤ የሆነ ነገር ሲያደርግ አይደለም። ቢጤ ለቢጤ ርኅራኄ አይደለም። እከከኝ ልከክህ ነው። ነገ ይሄኛ ያደርጋል፣ ተነገ ወዲያ ያኛ ያደርጋል። እሱ ወገኖቼ የደጉ ሳምራዊ ያደረገው ማለት እኮ ነው። ራራለት ይላል። ያ ሰውዬ አሁን ምን ይባላል? ኧረ በስመ አብ። አሁን ያ ሰው ተደብድቦ ተቀጥቅጦ መንገድ ላይ የወደቀውን ሰውዬ በምን ትገልጸዋለህ? የመጨረሻ ተስፋ ቢስ
ደጉ ሳምራዊ ባያነሳው ኖሮ ተስፋ ቢስ፣ መራመድ የማይችል መሄድ የማይችል ሰው ሁሉ እያየ የሚጸየፈውን ደጉ ሳምራዊ ቆም አለና ራራለትና ብድግ አደረገው። ምንድነው ርኅራሄ? ያለዚያች ስጦታ ተስፋ ቢስ ስለነበረ ሚዘረብል የሆነ ችግር ውስጥ ጭንቁ ስላለ መልሶ መክፈል ለማይችል ለወደቀ ሰው ሶሪ ስለ ቃሉ ለውዳቂ ሰው የተገለጠች ችሮታ ማለት ነው። የተሰጠች ብድር አይደለችም። የተሰጠች ደሞዝ አይደለችም። ምርጥነትን ታይቶ የተሰጠች ሽልማትም አይደለችም። ምርጥነት ለሌለው ለወደቀ ምንም ተስፋ ለሌለው ሰው እንዲሁ የተደረገ የተለቀቀ ስጦታ ምን ይባላል? ርኅራሄ ይባላል። የሮሜ ክርስቲያኖች ምንድን ናቸው? ተስፋ ቢስ ለነበሩ እነኚህ ክርስቲያኖች፣ ወድቀው ለነበሩ እነኚህ ክርስቲያኖች ኦልሬዲ ለካ እግዚአብሔር ማንነታቸውን አይቶ ሳይሆን ብቃታቸውን አይቶ ሳይሆን መልሰው ይከፍሉኛል ብሎ ሳይሆን አስደናቂ ናቸው ብሎ ተገርሞ ሳይሆን ለወደቁት ሰዎች እንዲሁ በነፃ ለካ እግዚአብሔር ስጦታውን አንበሽብሿቸዋል። ምን ይባላል? የእግዚአብሔር ርኅራሄ። ክርስቲያን ምን የተቀበለ ነው? የእግዚአብሔርን ርኅራሄዎች የተቀበለ ነው። እችን ትንሽ አብስለን ዛሬ አይ ቲንክ እንደ እስራኤል አሰላስለን ዘምረን መውጣት አለብን። እስራኤል ለሚዘምረው መዝሙር ሁሉ አዝማቹ ቸር ነውና ምሕረቱ ለዘላለም ነውና። እችን ምስኪን አገር ከግብፅ ባርነት አወጣና የፕሮሚስድ ላንድ ሰጣት። ምን ስለሆነች ነው? አስደናቂ ስለሆነች ነው? ታዲያ ቸር ነውና ምሕረቱ ለዘላለም ነው። የአሕዛብን መንግስታት መታና ለእሷ ድል ሰጣት። በጣም ግሩም የሆነች አሪፍ ሀገር ስለሆነች ነው? አይ ምን ስለሆነ ነው? ቸር ነውና ምሕረቱ ለዘላለም። ሊስን ማይ ፍሬንድስ፣ ምንድን ነው የተገለጠው የእግዚአብሔር ርኅራሄዎች? እኔ ምንም ብዙ ማብራራት አልችልም፣ ግን ጳውሎስ ከሮሜ ምዕራፍ 1 እስከ ምዕራፍ 11 እግዚአብሔር ያረገውን ነው ርኅራሄ በሚል አንድ ቃል የሚጨርሰው። አንበልበው እግዚአብሔር ሮሜ 1 ጀምሮ እስከ 11 ድረስ እንደዚህ ያረገ እንደዚህ ያረገ እንደዚህ ያረገ እንደዚህ ያረገ እንደዚህ ያረገ ብሎ የዘረዘረውን ያንን ሁሉ ስጦታ እስቲ በአንድ ቃል ግለጽልን ጳውሎስ ስትለው የእግዚአብሔር ርኅራሄ እንድታነቡት ጋብዛችኋለሁ። ሮሜ 1 እስከ 11 1 እስከ 3 ተስፋ ቢስ ነበርኩኝ ነው። ተስፋ ቢስን የሰውን ልጅ በእግዚአብሔር ፊት ያለውን ተስፋ ቢስነት ማወቅ ከፈለጋችሁ 1 እስከ 3 አንብቡ። የእግዚአብሔር ቁጣ እየነደደ ነው በአሕዛብ ላይ። የእግዚአብሔር ቁጣ እየነደደ ነው በሰው ሁሉ ላይ። ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሎታል። ስለዚህ የእግዚአብሔር ፍርድ ይገባዋል። አፍ ሁሉ መዘጋት አለበት። እግዚአብሔር በሰው ልጆች ላይ ተቆጥቷል። ተስፋ ቢስ ነን፣ በጣም ወድቀናል። እግዚአብሔርን ማስደሰት አንችልም። ጻድቁ እግዚአብሔር በጣም ተቆጥቷል፣ ሊጨርሰን ነው ክሱ። አይሁድም ቢሆኑ አሕዛብም ቢሆኑ በእግዚአብሔር ፊት ከሰናቸዋል ይላል ምዕራፍ 2 ላይ ከሰናቸዋል እና ዳኝነት ተሰጥቷል። ጻድቁ እግዚአብሔር በሰው ሁሉ ላይ ተቆጥቷል። ሰው ተስፋ ቢስ ነው። ያለ ኢየሱስ ወደ ገሃነም እየሄደ ነው። የእግዚአብሔር እሳትና ፍርድ ተቀባይ ነው ይልና በሕግ ሊፈረድብን የተቀመጥነውን ወንጀለኞች የቁጣ ልጆች በኤፌሶን ምዕራፍ 2 ማገላለጽ መሰረት የቁጣ ልጆች ተሰናድተን እያለ የእግዚአብሔርን ቁጣ ለመቀበል ተዘጋጅተን ተከሰን እያለ ጻድቁ እግዚአብሔር ተስፋ ቢስ የሆነው እኛ ላይ ፍርዱን ሊያፈስ እያለ ነገር ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገለጠ ይላል ክርስቶስ። ወንድሜ እግዚአብሔርን ማከብረው በየዕለቱ ስለሚሰጠኝ አንዴት ትሪትመንት አይደለም እንደውሻው ኦሬዲ የተደረገ ያስደነቀኝ ያስገረመኝ ዘምሬ የማልጨርሰው የእግዚአብሔር ርኅራሄ ኦሬዲ ተደርጎልኛል።
እኛ ትንሽዬ ነጠብጣብ ስጦታ ተቀባዮች አይደለንም። ይሄ አስደንቆን የምንኖር አይደለንም። ትንሽዬ ነጠብጣብ ሳይሆን እግዚአብሔር ራሱ ነጠብጣቡን የሚልከው ራሱ ወርዶልን ነው፣ ራሱ መጥቶልን ነው፣ ራሱ ሰው ሆኖልን ነው፣ ራሱ ሞቶልን ነው፣ የማይደረገውን አድርጎልን ነው፣ ራርቶልን ነው። እግዚአብሔር ራርቶልን ነው። ክብር ለእግዚአብሔር ይሆን። እሱ ገለጠ ይላል። ምን ስለሆነ ነው? ምንም ሚዝረብ ከዛ አንቺ እግዚአብሔር እኮ አሰራሩ በጣም ያስገርማል። እኛን ከቁጣ ለማዳን እሱ ራሱ የቁጣ ልጅ ሆኖ ያልሆነውን ሆኖ ቦታ ቀይሮን ማለት ነው። እስቲ ቦታ ልቀይርና እኔን ስለነሱ ብሎ ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል፣ በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ተብሎ እንደተጻፈ በእኛ ፋንታ ታይቶልን ኢየሱስ የእኛን ኃጢአትና ወንጀል ወስዶልን እኔ ላይ ሊፈስ የነበረውን እርሱ ተቀብሎልኝ እኔ ላይ ሊወርድ የነበረውን ያንን ፍርድ ኢየሱስ ክርስቶስ እንደ ስፖንጅ መጥቶልኝ ወስዶልኝ የራሱ አድርጎልኝ የቁጣ ልጅ ሆኖልኝ ጽድቁን አልብሶኝ የእሱን ጽድቅ ለእኔ ሰጥቶ የኔን መርገም እርሱ ወስዶ ስላዳነኝ ነው ኢየሱስ ክርስቶስ ምን ይባላል? የእግዚአብሔር ራሄ እግዚአብሔር ራራልን። ለኛ ራራና ለአንድ ልጁ ያራራለት ይላል። ግልባጯን ማወቅ ከፈለጋችሁ ለአንድ ልጁ ያራራለት ለኛ ራራልን ያለው ጳውሎስ ለልጁ አራራ። ኤሎሄ ኤሎሄ ለማ ሰበቅታኒ ለምን ተውከኝ አምላኬ። ሰማይ ዝግት ብሎበት ኢየሱስ አንተ ትንሽዬ ነጠብጣብ ሽርፍራፊ ስጦታ ከእግዚአብሔር ተቀባይ አይደለም። ሉክ የተደረገልህ እግዚአብሔር ዝም ብሎት በኔ ኃጢአት ምክንያት በኔ በደል በኔ ወንጀል ምክንያት እግዚአብሔር ዝም ብሎት ከመስቀሉ በፊት ራሱ ያ ምሽት ለኢየሱስ ያ ምሽት አስጨናቂ ምሽት ሐሙስ ምሽት ሌሊት ያቺ ሌሊት ምን አይነት ሌሊት ነች? ሲቃተት ያደረባት ሌሊት፣ ነገን ሲያስባት ሲቃተት ያደረባት ሌሊት። እባክህ አባት ወይ ቢቻልህ ይህች ጽዋ ከእኔ ትለፍ እስኪል እሱ እንኳን እንደዚህ እስኪሆን ድረስ የተጨነቀባት ያቺ ሌሊት ግን ፈቃድ ይሁን ያለውን ሰማ። ይሄኛውን ሳይሆን ፈቃድ ይሁን ያለውን ፈቃዴ እነርሱ እንዲድኑ ነው ብሎ ልጁን በመስቀል ላይ አንጠልጥሎ ሳይራራለት ለኛ ምን አረገልን? ራራልን። ይሄ ምን ይባላል? የእግዚአብሔር ርኅራኄ ነው። ከዛ በኋላ ምዕራፍ 4 5 6 ነው ያላችሁ ስታነቡ በቃ ያንበሸብሻችኋል በርኅራኄ። ከዛማ ምን ያልሆን ነው አለ በመንፈሱ ሞላን። ምዕራፍ 8 ላይ የእግዚአብሔር ልጆች አረገን፣ በመንፈሱ ሞላን። አስደናቂ ዓለም ይጠብቀናል። ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ ስትሄዱ ወስዶ የኪዳኑ ሕዝብ ጋር ከተተን። እኛን የአብርሃም ልጆች አረገን። ከእስራኤል ግንድ ውስጥ እግዚአብሔር ወሰደና ከተተን። ብዙ ነገር አርጎ ኢንፋክት ምዕራፍ 11ን ሲጨርስ የእግዚአብሔር አሰራሩ እንዴት የማይመረመር ነው ምናምን ይልና ሁሉ በእርሱ ነው፣ ሁሉ ከእርሱ ነው፣ ሁሉ ደግሞ ለእርሱ ክብር ነው፣ ለእርሱ ለዘላለም ክብር ይሁን አሜን ብሎ ይጨርሳል። ለምን? እግዚአብሔር ራራልን። አሁን ይሄ ሁሉ እኛ ኃጢአተኞች ነበር። ክርስቶስ ኢየሱስ ወረደና እሱ የቁጣ ልጅ ሆኖ እኛን ከቁጣ ልጅነት አዳነንና የእኛን ኃጢአትና በደል ተቀብሎ ነፃ አወጣን። በአንዲት ቃል እስቲ ግለጸው ጳውሎስ፣ የእግዚአብሔር ርኅራኄዎች። God's mercies ወገኖች፣ ሰው የእግዚአብሔር ምሕረት ካልገባው ካልቀመሰ ለእግዚአብሔር መኖር አይችልም። ስሙኝ ወዳጆች፣ ወንጌል የሆነ ነገር አርግና እግዚአብሔርን አስደስት ብሎ እንደዛ አይነት ወንጌል የለም። እስቲ የሆነ ነገር አርግና ጌታ ደስ ይለው እንደሆነ ሞክር አይደለም። እስቲ እግዚአብሔር እንዲቀበልህ አንዳንድ ነገሮችን በማድረግ ሞክር። እሱ አታካች ነው። ወንጌል እስቲ አድርግና ይቀበልሃል ሳይሆን ኦልሬዲ ተቀብለሃል፣ ኦልሬዲ ራርቶልሃል፣ ኦልሬዲ ምሕረት ተገልጦልሃል፣ የክርስቶስ ኢየሱስ ምሕረት ተቀብለሃል። ምላሽ ነው እንጂ የምንሰጠው እኛ ተደርጎልሃል ተብሎ ነው እንጂ የተጀመረው። ራርቶልሃል ተብሎ ነው እንጂ የተጀመረው። አድርግ ብሎ የሚጀምር ወንጌል የለም። የተደረገልንን ማጣጣም ያርግልን እግዚአብሔር። እንቀጥላለን ትንሽ ግን ይሄ ከምን ጋር ይመሳሰልብኛል? ትንቢተ ሚልክያስ በጣም አይታመባችሁት እንደሆነ እግዚአብሔር ሕዝቡን ዲማንድ የሚያደርግበት እንትን ነው። በጣም ብዙ ነገር ነው ሪኩዌስት የሚያደርገው እግዚአብሔር። አይ ቲንክ ከምርኮ ተመልሰው ቤተ መቅደሱም ተሰርቶ መስዋዕት ምናምንና አምልኮ ማቅረብ ጀምረው ተሰላችተዋል። እና የተሰላቸ ነገር ነው የሚያደርጉት ለእግዚአብሔር። ስልችት ያለው የቅድሙ ሻንጣ አሽገው ነው ለእግዚአብሔር የሚያደርጉት። ይሄም ሲበዛ ነው እያሉ
መስዋዕት አምጥተው መሰዊያ ላይ ሲያደርጉ ለመሞት አንድ ሰኞ የቀረውን ጎተቱ የታወረውን ያነከሰውን የማይፈልጉትን ሲበዛ እግዚአብሔር ኖ አልፈልግም የሚልበት ምዕራፍ ነው። አልፈልግም፣ እንደዚህ አይነት መስዋዕት አልፈልግም። አባት ከሆንክ መከበር አለብኝ፣ ጌታ ከሆንክ መፈራት አለብኝ። ምርጡን አምጣ ለእግዚአብሔር የሚል መጽሐፍ ነው። ምርጡን አምጣ ለእግዚአብሔር ካመጣችሁ ነውር የሌለበትን ምርጡን አምጣና ሰዋ ለእግዚአብሔር። ሰርቃችሁኛል፣ አስራቴን መባይን አምጡ ወደ ጎተራ። አሜን። አምጣ ነው ሚልኪያስ መጽሐፍ። አምጣ ነው ምርጡን አምጣ፣ አምጣ፣ ዋናህን አምጣ። ሞቲቬሽን ላልነበረው ህዝብ ማለት ነው። እና እንደዛ አምጣ ብሎ የሚጀምር መጽሐፍ የሚጨርስ መጽሐፍ አምጣ ብሎ እንደማይጀምር ታውቃላችሁ። እኔ ቀስ እያለ ነው የገባኝ። ምዕራፍ 1 ቁጥር 2 ሲጀምር እናንተ ራሳችሁ ቀስ ብላችሁ ይያት። ምዕራፍ 1 ቁጥር 2 ላይ ሲጀምር ወደጃችኋለሁ ይላል እግዚአብሔር ብሎ ነው የሚጀምረው። ምርጡን አምጣ ብሎ አይጀምርም። የሰራዊት ጌታ እግዚአብሔር እንደዚህ ይላል። ምን? ወደጃችኋለሁ። ወደጃችኋለሁ። ከዛ እናንተም በምን ወደድከን ብላችኋል። በምን ነው የወደድክ ማለት? ምን አይተህ ነው? ያዕቆብና ኤሳው ወንድማማቾች አልነበሩም? ያዕቆብን ወደድኩ፣ ኤሳውን ጠላሁ። ወደጃችኋለሁ። በምን ምክንያት? በእንዴት ያለ ፍቅር? ያዕቆብን ወደድኩ፣ ኤሳውን ጠላሁ። በጣም ብዙ ሰዎች ግራ ይጋባሉ። በጣም ብዙ ክርስቲያኖች እንዴት እግዚአብሔር ይጠላል? ኤሳውን ጠላው ማለት ምን ማለት ነው? ጭንቅ ጠበብ ይላቸዋል። ቆይ ልንገርህ ወንድም፣ ያው የመጽሐፉ መልእክት ጠልቻቸዋለሁ ቢል ኖሮ ኤሳውን ነው በጣም ማጠናው። እንዴት እንደተጠላ፣ ለምን እንደተጠላ፣ በምን ምክንያት እንደተጠላ፣ የመጥላት አይነት ምን እንደሚመስል ቁጭ ብዬ ጊዜ ማጠፋ። ጠልቻቸዋለሁ እንዴት አድርገህ ኤሳውን ጠላሁ። አሁን እኮ የመጽሐፉ ቶን ወልጃቸዋለሁ እንዴት አድርገህ የያዕቆብ አይነት ሰው ቁጭ ብለን አሁን ማሰላሰል ያለብን፣ ያኛውን ሌላ ጊዜ እንደርስበታለን። አሁን ቁጭ ብለን ማሰላሰል ያለብን ያዕቆብ እንዴት ነው የተወደደው? በምን አይነት ምክንያት ነው የተወደደው? እግዚአብሔር ምን እያላቸው ነው? ያዕቆብን እንደወደድኩት ነው የወደድኳችሁ። ያዕቆብ ምን ተገኝቶበት ነው እግዚአብሔር የወደደው? አይተህ ብትመርጥ የምትመርጠው ሰውዬ አይደለም። ሰውዬ እንዴት አድርገህ ትመርጠዋለህ? ያዕቆብን እንዴት አድርገህ ነው የምትወደው? አንጀቴ ስፍስፍ ሲል ወድጃለሁ ይለዋል። ለመሰላችሁ ወገኖች፣ በምን ምክንያት ስንል መልስ ከተገኘ እሱ ጸጋ አይባልም። በምን ምክንያት ነው የወደድከው? አንዴ ምን ይጎልሃል አንተ ቤተሰብና ዘርህና ትውልድ ካለ ግሬስ የለም፣ ደሞዝ ነው። ያዕቆብ እኔ እግዚአብሔር የአብርሃም አምላክ ተብሎ የይስሐቅ አምላክ መባሉ ብዙ አይገርመኝም። ይስሐቅ በጣም ጨዋ አይነት ልጅ ነው። አትሊስት ኃጢአት ይኖረዋል፣ ግን ያን ያህል በጣም ጨዋ ነው፣ ሰላማዊ ነው። ጉድጓድ ራሱ ምናምን ሲሻሙት ሄዶ ፈቀቅ ብሎ የሚቆፍር ሰውዬ ነው። ቨሪ ናይስ ብራዘር። እና የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያውም 12ቱ የእስራኤል ነገድ ደግሞ የመጣው ወደጃቸዋለሁ የሚላቸው አባታቸው ነው የሚያነሳላቸው። አክቹዋሊ እስራኤል የተባለው በዚህ ሰውዬ ምክንያት ነው። ከዚህ ሰውዬ ጋር ምን ያለው ነው አለ እግዚአብሔር። እስራኤልን እስራኤል ያለው በአብርሃም ስም ሳይሆን በዚህ ሰውዬ ስም ነው። እስራኤል ብያለሁ በቃ አለው። አገሩ ራሱ በሱ ስም ተጠራ። እሱ ብቻ ሳይሆን 12ቱ የእስራኤል ነገዶች የይሁዳን ነገድ ጨምሮ ኢየሱስ የመጣው ከሱ ልጆች። አሪፍ ነበረ። ዝም ብላችሁ አጥኑ። ከአብዛኞቻችን የባሰ ልቡ ጥሩ ነው። ብኩርናውን ይፈልጋል። መንፈሳዊ በረከት እንዳለው አውቋል። ልቡ በጣም አሪፍ ነው። ግን አጭበርባሪ ከፈላት እንጂ በኋላ ዋጋ ሲያምታታ ሲንከራተት እግዚአብሔር እስኪያገኘው ድረስ የኖረ ስራን አይቶ ሳይሆን አሁን እግዚአብሔር የሚላቸው ምን መሰላችሁ? ወድጃችኋለሁ። እኔ በእንዴት አይነት ፍቅር! ምንም ነገር
ምንም ነገር ሳይገኝበት በሚያንሰፈስፈው አይነት ምንም ነገር ሳይገኝበት በሚወደድበት ልክ እንደ ያዕቆብ ነው የወደድኳችሁ። እኛ ልክ እንደ ኢሳው ነው የጠላኋችሁ ሳይሆን ልክ እንደ ያዕቆብ ነው የተወደድነው። ምንም ሳንሰራ ምንም ሳንጀምር ገና ምንም ሳናስከብረው በጣም ተስፋ ቢስ በነበርን ጊዜ፣ አጭበርባሪዎች በነበርን ጊዜ፣ ተንከራታቾች በነበርን ጊዜ፣ ያዕቆቦች በነበርን ጊዜ እግዚአብሔር ምን አረገ? ወድጃችኋለሁ። እሺ እግዚአብሔር በሉ ምርጡን አምጡት የሚለው እንዲመጣ የሚፈልገው ሊገለን ነው በሚል ሳይሆን ወድጃችኋለሁ። ለምንድን ነው ምርጡን በሬ የምትጎትተው? እግዚአብሔር አምላኬ ወዶኛል። ያ እንደ ያዕቆብ ባለ ፍቅር ወዶኛል። ለምንድን ነው እግዚአብሔርን የምታገለግለው? ኦሬዲ ተወድጃለሁ፣ እግዚአብሔር ራርቶልኛል። ለምንድን ነው የምትዘምረው? ኦሬዲ ራርቶልኛል። ለምንድን ነው የምታገለግለው? ስለሚወደኝ። ለምንድን ነው ይህን ሁሉ የምታደርገው? ስለሚወደኝ። የእግዚአብሔርን ርኅራኄ የተለማመደ ሕዝብ እግዚአብሔር ያርጋችሁ። በልባችሁ መታደስ ተለወጡ። ይህንን ዓለም አትምሰሉ። ይህን ሁሉ እምለምናችሁ in light of God's mercies ስለ እግዚአብሔር ርኅራኄ ብላችሁ። እግዚአብሔር ራርቶላችኋል። የትእዛዛት ብዛት ሻንጣ እንድታሽጉ አያርጋችሁ ወገኖች። ቅድስና ተመላለሱ፣ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ፣ በፍቅር ተመላለሱ፣ በንጽህና ተመላለሱ ምናምን ሲባል አይባልም። ለምን? እኛ ኦልሬዲ በክርስቶስ ኢየሱስ እግዚአብሔር ይራራልን። እንዲራራልን የምናረገው ቢሆን ተስፋ ያስቆርጣል። እንዲራራልን የምንቀደስ ቢሆን ተስፋ ያስቆርጣል። እንዴት አድርገን እናስደስተው ነበር? አሁን እኮ እኛ ኦልሬዲ በክርስቶስ ኢየሱስ ስለራራል እሷን መቅመስ ያርግላችሁ። ርኅራኄ ሌክቸር አትደረግም። አንዳንድ ነገሮች አሉ በሌክቸር የማይሰጡ የሚቀመሱ። አሁን መጣፈጥን እኮ ለማብራራት በጣም ከባድ ነው። አሁን መጣፈጥና መምረርን የማያውቅ ሰው ቢያጋጥማችሁ እኔ ምንም ነገር ይጣፍጣል ስትሉ ምን ማለትህ ነው ቢል፣ አይቆይ ምን መሰለ መጣፈጥ ማለት አንተ አታውቅም እንዴ? እኔ አላውቅም። ምንም ነገር ጣፍቶ አያውቅም። እኔ አላውቅም። የጣፈጠ ነገር ቀምሰህ አታውቅም። እኔ ምን እንደሆነ መጣፈጥ ቀምሼ ሊሆን ይችላል፣ ግን መጣፈጥ ምን እንደሆነ አላውቅም። ዲፋይን አድርግልኝ። ኦኬ ሌት ሚ ዲፋይን። እስቲ ዲፋይን አድርጉ። በአፍ ውስጥ የሆነ ነገር ሲገባ የሚሰማ አሪፍ ስሜት ምንድነው? አሪፍ ስሜት አሪፍ ስሜት መገላገል ከፈለጋችሁ እኮ አንዲት ናት እንት ነው። እስቲ አፍህን ከፈት አድርጋት። እሺ ትንሽዬ የማር ወለላ ይሄ ማለት ነው። ያ ወገኖቼ የእግዚአብሔር ርኅራኄ እንደዛ ናት። በርቀት በሌክቸር አትገኝም። በሃይማኖት በድርጅት አትገኝም። ወደ ኢየሱስ መስቀል በመምጣት የእግዚአብሔርን ፍቅር ቸርሽ በማድረግ ወደዚያች ክብር ውስጥ በመግባት ያችን ርኅራኄ በመቅመስ ሰው ለእግዚአብሔር የሚኖረው ርኅራኄው ሲገባው ነው። በጣም እንዳትታለሉ ወገኖች። ርኅራኄው ሲገባን ያረገልን ሲገባን የቆጠብነውን ሁሉ እንድናወጣው የሚያረገን ያረገልን ሲገባን ነውና የእግዚአብሔር ርኅራኄ ወደዛ ኤክስፒሪየንስ ውስጥ እግዚአብሔር ያስገባችሁ። የመጀመሪያው የተሐድሶ ሐሳብ የሚያነሳላቸው አሁን እስካሁን የተሐድሶ ተነሳሽነት ነው። ግን መጀመሪያ ጳውሎስ የሚያነሳው ነገር አይታችሁት እንደሆነ ይሄን እንዲሁ አስበንበትም እንድንመጣ የታደሰ ልብ ምን አይነት እንደሚመስል ነው ከዚህ በኋላ የሚዘረዝርላቸው። የታደሰ አእምሮ፣ የታደሰ ልብ ምን ይመስላል? ምን ያካትታል? በሌላ አገላለጽ መታደስ ምን ያካትታል? ለምሳሌ ታደሱ ሲለን ምን አርጉ እያለን ነው? ምን ሁኑ እያለን ነው? የመጀመሪያው አይታችሁታል። የመጀመሪያው የተሐድሶ ኮንሴፕት፣ የመጀመሪያው የመታደስ ኮንሴፕት አቅጣጫው ወደ ላይ ነው። ሰው መጀመሪያ የሚታደሰው ወደ ላይ ነው። ምን ማለት ነው? የመጀመሪያው የመታደስ ኮንሴፕት ምን ሁኑ ነው የሚለን? አምልኮን የተመለከተ ነው። ሌሎችን ነገር ለማንሳት ሞክራል። አምልኮን የተመለከተ በቃ የአምልኮ መታደስ ነው የመጀመሪያው መታደስ። በአእምሯችሁ መታደስ፣ ተለወጡ። ይህንን ዓለም ከሚመስል አስተሳሰብ ውጡ። ምናችን ይቀየር? አምልኳችን ከየት አገኘሁት? ይኸው ጠቅላላ ቁጥር 1 እኮ ሽታው የአምልኮ ሽታ ነው። እንዳለ ወንድሞቹ
ሰውነታችሁን ይኸው ጠቅላላ ይኸው እግዚአብሔርን ደስ የሚያሰኝ ይሄ እኮ አምልኮ ነው። ድሮ መስዋዕቱን እግዚአብሔር አሽቶ ደስ እንደሚሰኝ ደስ የሚያሰኝ ሕያው ቅዱስ መስዋዕት አርጋችሁ ለእግዚአብሔር አቅርቡ። ሰውነታችሁን ሕያው ቅዱስ መስዋዕት አርጋችሁ ለእግዚአብሔር አቅርቡ። የታደሰ አእምሮ፣ እየታደሰ ያለ ህይወት፣ እየታደሰ ያለ አስተሳሰብ ማለት ምን ማለት ነው? ከዚህ ዓለም እየተላቀቀ ራሱን፣ ሰውነቱን፣ ማንነቱን ሕያው ቅዱስ መስዋዕት እግዚአብሔር የሚደሰትበት ሕያው መስዋዕት አድርጎ ለእግዚአብሔር ማቅረብ። ለእግዚአብሔር ማቅረብ። የታደሰ ሰው ምን አይነት ነው? ለእግዚአብሔር ያቀርባል። እግዚአብሔርን ያመልካል። እግዚአብሔርን ያመልካል። ልስኑ ወገኖቼ፣ እግዚአብሔርን ያመልካል። የአምልኮው አይነት ግን የዚህ ዓለም አይነት አይደለም። የአምልኮ የዚህ ዓለም አይነት አምልኮ አለ። የዚህ ዓለም አምልኮ ማለት እኮ መስጠት ማለት ነው፣ መሰጠት ማለት ነው። የዚህ ዓለም አይነት እኮ አለ። የዚህ ዓለም አይነት ማለት የሆነ ነገር ሰጥቶ የሆነ ነገር ለመቀበል ማለት ነው። የዚህ ዓለም አይነት ማለት እኮ እናንተ ራሳችሁ ታውቃላችሁ፣ የሳምራዊቷ ሴት አይነት የአምልኮ አስተሳሰብ ነው። አምልኮ ማለት የተወሰነ ተራራ ላይ ተገኝተን የተወሰነ ነገር ለእግዚአብሔር ማድረግ ማለት ነው። ይሄ የዚህ ዓለም አይነት ነው። እኛ የምንሰዋው በዚህ ተራራ ነው ለእግዚአብሔር፣ እናንተ የምትሰውት ዳውን ዴር በኢየሩሳሌም ነው ምናምን ስትለው እኮ አምልኮ እሱ ነው። የታደሰው ሰው አምልኮ ምን አይነት አምልኮ ነው? የእግዚአብሔር ፈቃድ አይነት አምልኮ ነው። ምን አይነት ነው? ሰውነቱን፣ ራሱን፣ ማንነቱን በመላ ማንነቱ እግዚአብሔርን ለማክበር ዕለት ዕለት መላ ማንነቱን ለእግዚአብሔር ይሰጣል። ሕያው ቅዱስ መስዋዕት አድርጉ። አስቡበት። ምንድነው አምልኮ? ጠቅላላ ማንነትን እግዚአብሔር ደስ የሚሰኝበት አድርጉ መስጠት። አንድ ቃል አለች አንስቼላችሁ ይሆናል ከዚህ በፊት። ይህም አይታችሁታል። ይህም ለአእምሮ የሚመች አገልግሎታችሁ ነው ይላል በአንዳንድ ትርጓሜዎች። ይህም ለአእምሮ የሚመች አምልኳችሁ ነው። ብዙ ርቀት የለውም። አምልኮና አገልግሎት ብዙ ርቀት የለውም። ግን ይህም ለአእምሮ የሚመች አምልኳችሁ ነው። ሰውነታችሁን በሉ ስጡት። እሺ፣ ይህም ለአእምሮ የሚመች አንስቼላችሁ ይሆናል። ለአእምሮ የሚመች የሚለው ቃል እንደ ባለ አእምሮ ተብሎ ተተርጉሟል በአዲሱ መደበኛ ትርጉም። የእንትን ቃል ነው፣ የሚዛን ቃል ነው። ለአእምሮ የሚመች የሚለው ሚዛን፣ ይሄ ተመስገን ነው። በእኛ ሀገር ያለው ሚዛን ጥሩ አይነት ሚዛን ነው። አሁን ዲጂታል የሆኑ ሚዛኖች መጥተዋል። ለአእምሮ የሚመች ብለህ አታሰላስልም። ዲጂታሉ ሚዛን ምን አይነት ነው? ልክ ስትወጣ ለምሳሌ 4 ኪሎ ሙዝ እየገዛ ከሆነ ቁጭ ስታደርገው 4.00 የሚለውን ስለሚነግርህ 4.00 አኪዩሬት ነው የሚነግርህ። ምንም ወደ ግራ ወደ ቀኝ አለ ታታታታት አድርጎ ነው የሚናገረው። የኛ ሀገሩ አይነት እና በዚያን ጊዜም የነበረው የሚዛን አይነት እንደዚህ የሚወዛ እቺ እንትኗ እስቲ እባክህ 4 ኪሎ ሙዝ ስጠኝ ምናምን ስትለው ኤግዛክትሊ 4.00 እኮ ላይሆን ይችላል ይዘነው የምንሄደው። አለፍም ሊል ይችላል፣ ግን ዝቅም ሊል ይችላል። እንዲሁ በቃ ቤታችሁ ሄዳችሁ ዲጂታል ላይ ብታስቀምጡት 3.87 ምናምን ሊል ይችላል። እንትን እኮ አይደለም። እኛም ራሳችን በለስቲ ሳይሆን አሁን ለምሳሌ ምንድነው የሚያደርጉት? 4 ኪሎ ሙዝ እስቲ ስጠኝ ምናምን ስትለው መጀመሪያ 4 ኪሎ የሚመዝን ያ ብረቱ ድንጋይ ያደርገዋልና እንደዚህ ይሆናል ማለት ነው። እንደዚህ ይሆናል። ከዛ እቺ ከፍ እስከምትል ድረስ እዚህ ጋር ሙዝ መጨመር ማለት እኮ ነው። አይ ዶንት ኖ ይታያችሁ እንደሆነ ከኋላ ያላችሁ እንደዚህ እኮ ነው መጣና እቺ እስከምትሞላ ድረስ ሰጣና ለምሳሌ እንደዚህ አርጎ ውሰድ ቢለን አረ ፌር ለአእምሮ የሚመች ማለት ፌርነስ ማለት ነው። አረ ፌር አይደለም፣ ለአእምሮ አይመችም እንደዚህ ቢል። አረ ለአእምሮ የሚመች አድርገው ነው እንጂ ኤግዛክትሊ ላናቀርብ እንችላለን። አረ ለአእምሮ የሚመች አድርገው ከዛ ለአእምሮአችን የሚመችበት ሌቭል ላይ ሲደርስ እሺ ብርቅ አድርጎ ፌስታል ውስጥ ይከተዋል። ኤግዛክትሊ እኮ ላይሆን ይችላል፣ ላይመጣጠን ይችላል፣ ግን ትንሽ ለአእምሮ ይመቻል። ወዳጆች ጳውሎስ በዚህ በኩል ገጭ ያረገው በምን ቃል ይገለጣል? የእግዚአብሔር ርህራሄ ብሎ እንደዚህ ሆኖላችኋል። የእግዚአብሔርን ርህራሄ የሚያክል ኤግዛክትሊ የሚመጥን ነገር ማስቀመጥ እችላለሁ? አልችልም። ማስቀመጥ አልችልም።
ማስቀመጣል። ታዲያ እኔ አሁን ምንድነው ማሰብ ያለ? ትንሽ ለአእምሮ የሚመች ለአእምሮ የሚመች ማድረግ። ተመልከቱ እንዴት ለአእምሮ የማይመች አምልኮ እንደምናመልክ ብዙ ጊዜ። እሑድ መጥቼ 3 መዝሙር ዘምሬለት ብሄድስ? ኧረ ፌር ራሱን ሰጥቶን፣ እዚህ ላይ እኮ ራሱን ሰጥቶን ራሱን ስለሰጠን እኛ ተመጣጣኝ ነገር አናቀርብ ይሆናል። ግን አንድ መዝሙር ስለዘመርኩ፣ አንድ ስብከት ስለሰበኩና በሳምንት አንድ ቀን ተራራው ላይ ብቅ ስላልኩና ቤተ መቅደስ ብቅ ስላልኩና የሆነች ነገር ለእግዚአብሔር ሰጥቼው ስለሄድኩ ኧረ ፌር እንሆን። ትንሽ ባይመጥንም እንኳን ፌር ነገር እንዲሆን ምን ማድረግ አለብኝ? የሚዘምረውን ሰውዬ እንትን የሚያደርገውን ሰውዬ ራሴን ብድግ አድርጌ አምጥቼ ባስቀምጠው እንዲያው ትክክል ባይሆን እንኳን ትንሽ ለአእምሮ የሚመቸው ጣል አድርገን የምንሄደው ፍራንክ አይደለም። ትንሽ ለአእምሮ የሚመቸው ጣል አድርገን የምንሄደው መዝሙር አይደለም። ትንሽ ለአእምሮ የሚመቸው ራሳችንን አምጥተን ሕያው ቅዱስ መስዋዕት አድርጎ ለእግዚአብሔር የምንሰጥበት አምልኮ እሱ ነው ለአእምሮ የሚመቸው አምልኮ። በአእምሯችሁ መታደስ ተለወጡ። ምን ማለት ነው? በሉ አምልኳችሁ ይታደስ። ምን ይምሰል? ሰውነታችን በሙሉ። ዮሐንስ አፈወርቅ የተባሉ የቤተክርስቲያን አባት ምን ማለት ነው ሰውነትን ማቅረብ ምናምን ብሎ ያሰላስላል። እንዲህ በቃ አይኔ እግዚአብሔር ነው ክፉ ነገር አይ ማለት ነዋ ይላል። ምላሴ እግዚአብሔር ነው ክፉ ነገር አትናገር ማለት ነዋ ይላል። ሕይወቴን ኪሴ ደብቄ ትንሽዬ ነገር ጣል አድርጌ ልሄድ አይ ለአእምሮ አይመችም። ምን ላድርግ? መላ ሕይወታችን ለእግዚአብሔር የሚያስደስት ሕያው ቅዱስ አድርጎ የሚቀበለው በቅድስና ላይ የተመሰረተ እዚያ ወርሺፕ ውስጥ እግዚአብሔር ቢያስገባን። እህታችን ሊሊ አንድ አስደናቂ መዝሙር አላት። በተሰማሁት ቁጥር ያንቀጠቅጠኛል። አላገኘሁም ፈልጌ ፈልጌ ይላል። አላገኘሁም ፈልጌ ፈልጌ ለአንተም ሰጠው መስዋዕት አርጌ። ለአእምሮ አይመችማ ሌላው ነገር ቁጭ ብናረገው። አላገኘሁም ፈልጌ ፈልጌ ለአንተም ሰጠው መስዋዕት አርጌ። ራሴን ሰውነቴን መሰዊያው ላይ ላኑርልህ። ሕያውና ደስ የሚያሰኝ ቅዱስ መስዋዕት ይሁንልህ። ቅዱስና ደስ የሚያሰኝ ሕያው የሆነ መስዋዕት ይሁንልህ። በልባችሁ መታደስ ተለወጡ ወንድሞቼ እህቶቼ። ምን ማለት ነው? አላገኘሁም ፈልጌ ፈልጌ። የተወሰነች ነገር የምጥልለት አምላክ አይደለም እግዚአብሔር። በጣም ራርቶልኛል። በዚህ በኩል መሬት ነክቷል፣ በዚህ በኩል መሬት ነክቷል፣ በዚህ በኩል ገጭ ብሏል። ምን ይሻላል? ራሴን ሰውነቴን መሰዊያው ላይ ላኑርልህ። ሕያው የሆነ ቅዱስ የሆነ የምትደሰትበት መስዋዕት ይሁንልህ። ወገኖቼ እግዚአብሔር ይጠራችኋል። እየታደሰ ወደሚኖር ህይወት እግዚአብሔር ይጠራናል። ያለማቋረጥ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ለምንድን ነው እንደዚህ አይነት ህይወት ውስጥ የምገባው? ኦልሬዲ እግዚአብሔር ስለራራል። እግዚአብሔር ራርቶልኛል የምትሉ ስንቶች ናቸው? አይ ኖ ኢት የምትሉ አይ ኖ ቀምሼዋለሁ፣ አይቼዋለሁ። አንዳንዶቻችሁ እኮ እንደዚህ ነው የሰማችሁ። ማሙሻ ቀምሼዋለሁ የምትለውን አይ ቀምሼዋለሁ። እግዚአብሔር የተባረከ ቀምሼዋለሁ፣ አይቼዋለሁ። ሚዝረብል ሰው ነበርኩ፣ ውዳቂ ሰው ነበርኩ፣ ሰው ማያነሳኝ ሰው ነበርኩ። እግዚአብሔር ራራልኝ። ጥሩነቴን አይቶ ሳይሆን፣ ደግነቴን አይቶ ሳይሆን፣ መልካምነቴን አይቶ ሳይሆን ዝም ብሎ ስለራራ እግዚአብሔር አጋፓኦ ፍቅር፣ አጋፔ ፍቅር ዝም ብሎ ስለራራ እግዚአብሔር በደግነቱ እንደ ያዕቆብ ሰርቼ ሳይሆን ለፍቼ ሳይሆን ጥሩ ሰውነት ተገኝቶብኝ ሳይሆን ጥሩ ሰው የሆነው ኢየሱስ ስለኔ ክፉ ሰው ሆኖ ተሰቅሎልኝ፣ ደግ የሆነው ኢየሱስ ስለኔ ክፋቴን ሁሉ ተሸክሞልኝ እንዲሁ በነፃ እሷን ፍቅር እግዚአብሔር አምላኬ ያለማምዶኛል። እግዚአብሔር ራርቶልኛል። እንዴት ነው የምኖረው? እንዴት ነው የምመልሰው? በል በቃ አምጣና ሰውነትህን ራስህን ማንነትህን ቤትህን ትዳርህን ኑሮህን ሁለንተናህን ለእግዚአብሔር ሕያው ቅዱስ መስዋዕት። ተሐድሶ ሲጀምር ከአምልኮ ነው የሚጀምረው። ምንም ላስመሻችሁ አልፈልግም፣ ግን ወገኖች ተሐድሶ ሲጀምር ከአምልኮ ነው የሚጀምረው። ምን ማለት ነው? አሁን ኤልያስ እሳት አወረደ የሚለውን ብቻ ነው የምናነበው እኛ በቀርሜሎስ ተራራ ላይ አንደኛ ነገሥት ምዕራፍ 18 ላይ ልክ ነው የእግዚአብሔር እሳት ወረደች። ግን በነበረው ያ ትግልና ፍትጊያ ከዚህ ዓለም ጋር የነበረው ፍትጊያ ከባል ነቢያት ጋር በነበረው ያ ትግል ያ እንወራረድ ኤልያስ እኮ መጀመሪያ ያደረገው የሚለው በቃ እነኛን ድንጋዮች ሰባስቦ 12 ድንጋዮች በእስራኤል ነገዶች ቁጥር የእግዚአብሔርን መሰዊያ ፈርሶ የነበረውን የእግዚአብሔርን መሰዊያ ሰራ።
ፈርሶ የነበረ የእግዚአብሔር መሰዊያ ይሰራ። የዚህን ዓለም እየመሰለ የመጣው አምልኳችን የዚህን ዓለም እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ ሳይሆን እኛ ራሳችንን ደስ የሚያሰኝና በቃ ለህሊናችንና ኮንሸሳችንን ደስ ለማሰኘት ጣል የምናረጋት ከዛ ህይወት እንውጣና ሕያውና ቅዱስ ደስ የሚያሰኘው ለእግዚአብሔር የሚሆን መስዋዕት እያደረግን ስናቀርብ እሱ ነው የአምልኮ ተሐድሶ ማለት። ነገር ሁሉ የሚጀምረው ከሱ ስለሆነ በልባችሁ መታደስ ተለወጡ። ይህንን ዓለም አትምሰሉ። እግዚአብሔር የራራልን እኛ ራሳችንን በመስጠት የምናከብርበት ዘመን ውስጥ እግዚአብሔር ያስገባል።